ይሰማል ድምጻቸው ይሰማል ይሰማል ዛሬ ትንሽ ልንላችሁ ነው የገባነው ያው ዛሬ በወጣችሁ ሰላም ሰልፍ ላይ አማርኛ ተጠቀሙ ስላላችሁ ያው የመጨረሻ አማርኛን ዛሬ ተጠቅሜ ልመልስላችሁ ነው የመጣሁት ላይፍ በአማርኛ ነው ዛሬ ቅርታ ትንሽ ለውድ የአማራ ልጆች ናቸው ዛሬ የገባሁት አረ ውድ ናችሁ እንዴ በእናታችሁ ዋጋችሁ ገና ትንሽ ግንዛቤው ስላላስገባን ግንዛቤው ስናስገባ ዋጋችሁ ርካሽና ውድ መሆናችሁን ትንሽ ልናላያያችሁ እንችላለን እስቲ በእናታችሁ ቺን ቪዲዮ ድረስ እነሱ ጋር እንድታደርሱልኝ ሼር አድርጓት አብዲ ዛሬ አብዲ ኢንቫይት አድርጎኛል ኦኬ ላይፍ በአማርኛ እሺ ለመጨረሻ ቀን ዛሬ አማርኛ ለመጠቀም ነው የመጣሁት ምክንያቱም ዛሬ ድምጻችንን ሰማ ብለው አሜሪካ ላይ ሰላም ሰልፈኞቹ አማርኛ ተውልን እናንተ ኢትዮጵያ አፍራሽ ስለሆናችሁ አማርኛ እንዳትጠቀሙ ስላላችሁ ያው እኛም እንደናንተ ስላልሆን መፍታችሁን ልናከብርላችሁ አማርኛውን ዛሬ ለመጨረሻ ቀን ተጠቅመን ልንመልስላችሁ እሺ ሼር አድርጉት ትንሽ የኛ ትግልና እናንተን ትግል መሳሰልና ትንሽ የሚያለያይ ነገሮች ስላሉ ያው የሚያመሳሰለን ቦታና የሚያለያየን ቦታ ትንሽ ላስረዳችሁ ነው የመጣሁት ምክንያቱም ትንሽ ትግላችሁን የተረዳችሁ ስላልመሰላችሁኝ ነው ያው እንደምታውቁት ሁሉም ለነጻነት ነው የምንታገለው እንደምታውቁት እናንተ ለእኩልነት የምትታገሉት እኛም ለእኩልነት የምንታገለው ግን ምን ላይ መሰላችሁ የእናንተ ሹፌር ምክንያቱም እናንተ ያው መመራችሁ መሪያችሁ ንገሩ ማናችሁ የእናንተ እስቲ መሪ አዝማሪ የኛ ደግሞ ያው እንደምታውቁት መጥቀስ አያስፈልግም ድብን እርግጠ ስለምታውቁ ማለት እኛ ደግሞ ያው መመራሱ ስለምታ አሁን ለናንተ አሁን ሰው የለም ትንሽ እኮ ግራ የሚገባ የናንተ ትልቅ ሰው የናንተ ሙር የናንተ አዋቂ ሄዶ ዝም ብሎ ዘፋኝም አይደለም አዝማሪ ነው የሚባለው አሁን አዝማሪ እንደ አክቲቪስት ብላችሁ ስትከተሉ ትንሽ የማርለ እንዴ ያ ደግሞ ሁሉ ቁጥር ነው የምትጠሩት አረ ሹፌራችሁን ከቀየራችሁ ምናልባት አማልካካታችሁ ልትቀይሩ ስለምትችሉ ማለት እኔ በጣም ነው የምታሳዝኑኝ ዛሬ አሁን አከሌ ፈታ እነ ማን ነው ያ ማን ነው ባከ ተራ ጋዜጠኛችሁ ማን ነው ይሄ ትንሽ ራሰ በረሃው ማለት ራሰ በረሃው እስከንደር ይፈታልን እነ ጀዌ ስለምታውቁት እነ ጀዋራ ይፈታ እነ በቀለ ይሄ ነው አሁን ለእኩልነት መታገል ይሄ ነው ሁማኒቲ ይሄ ነው ሰውነት ያው አይፈረድባችሁም የእናንተ መሪ ስለምታውቁ ማለት በእውነት አልፈርድባችሁም ምስኪን የዋናችሁ በቃ የመጨረሻ ደሃ የእናንተ ትንሽ አሁን ይሄ ራስ እስከንደርም ቢሆን እኮ የተማረ ሰው አይደለም ትምህርት ያስፈልጋል በርግጥ አሁን ከኔል እሱ የሚያስበውናል የኔ ጩጬ ገና የተወለደ 4 አመት ነው የኔ ልጅ ራሱ እንደዛ አስበው የምረነ ምለው እንደዛ አስበው እኔ ደግሞ አንድ ተራቃል እሱ ተናግሮ ሰውን የሚያሳምን ብቃቱም የለው እኔ ፖለቲካ መሪ ብላችሁ እንደዛ እንደ ግመል ስትከተሉት ትንሽ ሼም ነው አረ ግመል ሼም ነው በጣም ሼም ነው ሌላ ደግሞ የኛ አዋቂ የኛ ፖለቲሻን የኛ ሊደር ብላችሁ የምትከተሉት ማን ነው ይሄ ባለፈው ጋሽዬ እንትን ላይ እንደዛ የሚጮማ አበበ ገላውም ቢሆን ደግሞ ያው ነው ፖለቲሻን አይደለም ስለ ፖለቲካ ማያቆም
ምንም የሚያውቅ አይደለም እሱም ዝም ብሎ ተራ ጋዜጠኛ ነው አሁን ተራ ጋዜጠኛ ብዙ ትምህርት በርግጥ በጣም ነው የምታሳዝኑኝ የምሬንም ምላችሁ በጣም ነው የምታሳዝኑኝ ስለዚህ አሁን ለእናንተ አሁን የሚያስፈልገው ማለት ነው እነግራችኋለሁ ለእናንተ የሚያስፈልገው ትግል የትምህርት ትግል በእናታችሁ ተመለሱና አሁን ተማሩ ኤቢሲዲን በደንብ ተማሩ ባለፈው እኮ ዲሲ ላይ ስትወጡ አይተናል ሆናችሁ አማርኛ ይሻለናል ስትሉ አይተናል አረ በጣም ሼም ነው ሄዳችሁ እኮ ያቺ ኢትዮጵያ የምትባለው ደሃ ሀገር እያሰደባችሁ ነው ያላችሁ ባደባ ለኢትዮጵያ እንቆረቆራለን እያላችሁ ኢትዮጵያን እያሰደባችሁ እኮ ነው አረ ሼም ነው ወዳጆች በጣም ሼም ነው የምሬን እምላችሁ እኛ እኮ መቁጠር አያስፈልግም በርግጥ እናንተም ስለምታውቁ እኛ የናንተ ተራ ዘፋኝ ጋር ብናነጻጽረው እንደ መሬትና ሰማይ ናቸው እንደ መሬትና ሰማይ ደግሞ የናንተ ዘፋኝ የምትሉትም ሁሉም አዝማሪዎች ለሆዳቸውና ለኪሳቸውና ለጉሮራቸው የሚኖሩት ናቸው አንድም የናንተ ዘፋኝ ነኝ ለአገሩ ለህዝቡ የኖረ ዘፋኝ አላቅ አንድም አላየውም ደግሞ ከሶስት ነገሮችም አትርቁ የናንተ ዘፋኝ የናንተ ሁለተኛ ደግሞ እቺ ቅምቀማ እቺ መጠጥ ቤት ሶስተኛ ደግሞ ከሴት ቂጣ አይተርፈው ያው ደረሳችሁ ስለዚህ ወንድም ስለዚህ እህት የምትሰሚኝ ከሆነ ትንሽ እንትን የኛ ትግልና እናንተ ትግል ልዩነቱ ይሄ ላይ ነው ስለዚህ ሹፌራችሁን አስተካክሉ የናንተ ሹፌር ውሻ ስለሆነ ውሻ ደግሞ ሄዶ የቦተች ፍየልና የሞተች በጋ ስደርስ ያው እዛው አራግፋቸው ወደ ፍየላን እንትን ለማጋጥ መሄዱ አይቀርም ገባችሁ የምዬ ምልኮች ገባችሁ አይደለ ለዛ ነው የምላችሁ ለዚህ ነው የምላችሁ እህቶቼ ያው ምንም አይፈረድባችሁም የናንተ ታላቁ ያ ከሆነ ትንሾቹ ምን እንደሆናችሁ መገመት እምዬ ምልኮች ደግሞ እኮ ትንሽ እኔ ታሪክ አታውቁም ለካልተማራችሁ ትምህርትም ያንሳችኋል ታሪክ ብታውቁ እኮ ጅቡቲ ድሮ የኢትዮጵያ አካል እንደነበረች ታውቃላችሁ ማን ነው የሸጠው ኦሮሞ ነው የሸጠው ያው እምዬ ምልክ አባታችሁ እኮ ነው የሸጠው እንዴ ኧረ ሼም ነው ቢግ ሼም ነው ያው እዛ እንትን እያለ ሆድ እጁ ራሱ እንደዛ ኧረ ተው ምንሽ ነው ይሄ ጃኖ የምትሉት ሼባው ጃኖ የምትሉት እኮ አሁን most of the time ጀዋርን አኩይስ የምታርኩ ከግብጽ ጋር ተመሳጥሮ ነው ምናምን ውሃ ምናምን ትሉ ማን ነው ፈርሞ የፈረመላቸው ማን ነው ኦሮሞ ነው ያው የናንተው እኮ ነው እንዴ የናንተ ጃኖ እኮ ነው የፈረመላቸው እንዴ ለምንድን ነው የምታሳብዱን እንዴ አታሳብዱን ስለዚህ እናንተ ለኢትዮጵያ የምታስቡበትን አቅምም አምሮም የላችሁ እንደዛም ደግሞ ኢትዮጵያን ለማስተዳደርም አቅምም ትምህርትም የላችሁ እኔ የምመክራችሁ ውድ የአማራ ልጆች እባካችሁ ትውልዳችሁን አስተምሩት እናንተ ትውልዳችሁን አስተምሩት ያው የተማረ ሰው ለመፍቱ ታገላል ብሎኛ ደግሞ አባታችን ታደሳ ብሩ ነው ያስተማረን ታዴ ነው ያስተማረን ነፍሱን ይማርና አስተምሮናል በቃ ድብና አርግቶ ነው ያስተማረን እንዴ የተማረ ሰው መፍቱን ይጠይቃል ብሎ አስተምሮናል እኛ ደግሞ ያው የሱ ልጆች ስለሆነ በደንብ ተምረናል ይሄው የኛ ዝቅተኛ ተራ ሰው የሚባለው እንደማን እንደሆነ ታውቃላችሁ ደግሞ የኛ ምሁር ማን እንደሆነ ታውቃላችሁ ድብና አርግታችሁ ታውቃላችሁ ለዛ ነው የምንላችሁ ስለዚህ ለእናንተ አሁን በዚህ ሰዓት የሚያስፈልጋችሁ ዝም ብለ መንጫጫት ሳይሆን ዝም ብላችሁ እንትን ላይ ፌስቡክ ላይ ወጣችሁ መንጫጫት ሳይሆን ዝም ብለ ኢሳትና ይሄ ሚዲያ ላይ ወጣችሁ መንጫጫትና እንትን ሳይሆን
ትምህርት ቤት ገብታችሁ ትምህርት መማር ነው የሚያስፈልጋችሁ ሂዱና ትምህርት ቤት ተምሩና ትንሽ አምራችሁን አስተካክሉና ነው ከዛ በኋላ በመድረክ ዙሪያም መወያየት ይቻላል አዎ ይሄው አንድ ወንድሜ እየነገራችሁ ነው አማራ መስተጎ ስኩል እያለ ነው አማራ መስተጎ ስኩል ማንኛውም አማራ ይሆንሽ ሰው ትምህርት ቤት ይሄ እስከዛሬ ያልተማርሽ አለመማርሽ ደግሞ በአደባባይ እያሳየሽ ነው እንዴ ሰው እንዴት ወጥቶ ታፔላ ጽፎ መጥቶ እስከንደር ነጋ ይፈታ በቃላ ይፈታ አብይ እንትን ማን ነው ይሄ ጆዋር መሐመድ አይፈታ አምዛ ቦርና ይፈታ እንዴት እንደዚህ ይላል አረ ሼም ነው በጣም ሼም ነው እንደዛም ደግሞ ለኢትዮጵያ ተቆርቋሪን ትሆናላችሁ እንዴ አረ ሼም ነው ምን ይሄ ነው አረ ታናደዳላችሁ እንዳውም ዘጋውባችሁ ሂጂ ባክሽ